ለምንድን ነው የሚገደሉት ሙስሊሞች? እስልምናን ለማጥፋት ነው? በአንዴ ከ35,000 በላይ ሙስሊሞችን በአንድ ቀን ያረደው አፄ ዮሐንስ እስልምናን እኮ አላጠፋው። ሚኒሊክ በሸዋ ያንን ሁሉ ሙስሊም አርዶ ገድሎ እስልምናን አላጠፋው። ኃይለ ሥላሴ በየጊዜው እስልምናን ለማጥፋት ሲቆፍር ጉድጓድ ሲቆፍር ሙስሊሞችን ሲያስገድል ሲያሳሰር የነበረው እንደ ዜጋ እንዳንቆጠር ያሞራ ቤት ዋርካ የእስላም ሀገሩ መካ እየተባለን እስልምና አልጠፋም። እስልምናን እኮ ማጥፋት አይቻልም። እኛ እስልምና ይጠፋል ብለን አንሰጋም። እስልምናን አላህ ነው የሚጠብቀው። ነገር ግን እኛ የእስልምና ጠባቂ ኃላፊዎች ሆነን ባላደራ ነን ለእስልምና።